ድህነት ግን እንዴት ክፉ ነው። የቤት ኪራይ አጥቼ ጋይስ እኔ ፒሲዬን አስይዤ አውቃለሁኝና ይህንን ነገር እናቴ አሁን ነው በዚህ በቲክቶክ ልትሰማ የምችለው። ብቻዬን እኖር የነበረበት አካባቢ ላይ አንድ ከባድ ነገር ይፈጠርና እዛ ነገር ብር ያስፈልገኛል። እሱን ከፍልና የቤት ኪራይ ብሬና እናቴ ላከችልኝ ነገር አይኖርም። ምንም ብር አጣለሁ ማለት ነው። ከዛ ድሮ ተከራያችን የነበረው ሰውዬ ደግሞ ፒሲ የሚሸጥ ሰው ስልክ ቤት ያቅ ነበርና ፒሲዬን ሽጥልኝ ስለው ነው ማሳይዝ እኮ ትችያለሽ አለ። ከዛ ግን በዛ ብር ችግሩ የሚወጣ አልነበረም። ግራ ገብቶኝ ያለ አንድ ሴት ምን አለችኝ፣ አንገትሽ ላይ ያለው ወርቅ እኮ መሸጥ ትችያለሽ፣ ወርቅ እኮ ችግር መወጫ ነው ስትለኝ አውጥቼ ሸጥኩት። በዛውን ፒሲዬን ያስያዝኩኝ። ከዛም እንደሆነው ነገሩን ማለፈና ብሩን መልሼ ፒሲዬን ተቀበልና በህይወቴ እኔ ራሴን ብቻዬን ኖሬ ቸግሮኝ አሸጬ ቤት ኪራይ ከፍላለሁ ነገር አሳልፋለሁ ብዬ አስቤ አላቅም ነበር። አባቴና እናቴ ሱቅ አላቸው፣ የሚያከራዩት ቤት አላቸው። ግን እኔ ብር በጠየኳቸው ቁጥር አባቴ ምን ይላል፣ 10 ሺህ ብር ልኬልሽ ከምትቸገሪ 10 ሺህ ብር እዚህ ቢሰጥሽ ተንቀባረሽ ትኖሪያለሽ፣ ተመለሽ ይለኛል። እና ብቻ ሙላ ነገር አለፈ። አንድ ክፍል 4 በ4 የሆነች ቤት መክፈል አቅተኝ የነበርኩ ሰው አሁን እግዚአብሔር ይመስገን ቆበኝ ጥዬ ባለ 3 መኝታ ትልቅ አፓርታማ ተከራይቼ ራሴን ችዬ መኖር እየቻልኩ ነው። እናቴም ሁሌ እኮራብሻለሁ የኔ ጀግና ልጅ ትለኛለች። እና እግዚአብሔር ይመስገን በቃ አሁን ያላችሁበት ሁኔታ ፍጹም ነጋችሁን የሚይዝም የሚጥልም አይደለምና ከየትም ተነስታችሁ የፈለጋችሁበት ቦታ መድረስ ይችላል። እግዚአብሔር ይመስገን ደግሞ ከዚህ የተሻለ ደርሼ መሰክርላችሁ ብዙ ነገር ይኖራል። ወዳችኋለሁ። ባይ